درساتكم የመጣችሁት እዚህ ልደታ እና በጣም ካራ ነው ነው አይደል ባስማ በጣም አይታችሁ ፍርዱን ሰጡ እሺ 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 ጉዞ ወደ ገሊላ ቅድስት ልደታ ማርያም ጉዞ ወደ ቅድስት ልደታ ማርያም
መልካም ነገር እናስቆን እንዴ ሌላ ነገር እናስቆን የክፉ መንፈስ ይሰማል እግዚአብሔር አጠቃጀረ ይሱለት አመፀኛው እንድታሰር እግዚአብሔር ሁሉንም አዘጋጅ እኛን የሰማነው በልቦናችን ያሳድርብን እንግዲህ ምንድነው እስመ ቅናተ ቤትከ በለአኒ ተይርቶሙ ለለይተ አየሩከ ልበ አምላክ ቅዱስ ዳዊት አንድ የተናገረው ኃይለ ቃል አለ የቤት ቅናት በላኝ አለ እስመ ቅናተ ቤትከ በለአኒ የቤት ቅናት በላኝ እንግዲህ ቅናት እንደሚታወቀው ለሁለት ይከፈላል መንፈሳዊ ቅናት አለ ስጋዊ ቅናት አለ ስለዚህ ከዚህ አንፃር አንዳንዴ በመንፈሳዊ መቅናት ያስፈልጋል ወገኖቼ አባታችን ብዙ ነገር ብሏል ብዙ ነገር ተናግሯል ይሄ ቦታ እንግዲህ ሁላችሁም እንደምታውቁት ታሪክ ሰርቶ ማለፍ ከምንም በላይ እድሜ ያልፋል ሁሉም ነገር ያልፋል ታሪክ ሰርቶ ማለፍ ግን ከምንም በላይ በእግዚአብሔር ዘንድ ትልቅ ነው ትልቅነት ነው እግዚአብሔር የሰውን ውለታ አይረሳም ሰው ዛሬ ቢያደርግለት ነገም ሌላ ነገር ይፈልጋል እግዚአብሔር ግን እንደዚህ አይነት አምላክ አይደለም የሰውን ውለታ አይረሳምና እንደምታዩት እንደ ይሄኔ መሰለ ጸበል እዚህ ተደብቆ ከምኖር እያንዳንዳችን አስተዋጽኦ አድርገን ሰው ሊፈወስበት ይገባል አይገባም ይገባል እንግዲህ ለጸሎትም አመቺ ቦታ ነው ጸጥታ የሰፈነበት ቦታ ስለሆነ ምን ያስፈልጋል ሱባኤ ለ14 ቀን ለ3 ቀን ለ7 ቀን ለ21 ቀን ከእግዚአብሔር ጋር ለመገናኘት ይመቻል አይመችም ቦታው ይመቻል ወንጌል ሰምታችሁ ተጽናንታችሁ ከችግራችሁ የምትላቀቁበት መንገድ ሰምታችሁ መሄድ የምትችሉበት መንገድ ነው እንጂ ችግራችንን የምናስተላልፍበት ወይ ደግሞ ችግር የምናወራበት ቦታ አይደለ ወንጌል የምንሰማበት ቦታ አይደለም ይሄ ስለዚህ ልበ አምላክ ቅዱስ ዳዊት እንግዲህ እስመ ቅናተ ቤትከ በለአኒ የቤት ቅናት በላኝ ያለ ነው በእውነት ክርስቲያኖች መቅናት ያስፈልጋል ቀጣይ ተስፋፍቶ ሰው በእውነት በየቤቱ የተቸገረ ሰው አለ በየቤቱ የተጨነቀች ነፍስ አለች በየሆስፒታሉ የተቸገረ ሰው አለ እያንዳንዳችን ከጀርባችን ነው ለብሰን ስንሄድ የራሳችን ችግር ይኖራናል ስለዚህ ከዚህ ከችግር ለመላቀቅ ደግሞ እግዚአብሔር ብር ክፈሉን አይልም ተስተካከሉ ነው ልባችሁ ስጡኝ ልጅ ቢስተኛ አይደል ልበ አምላክ ቅዱስ ዳዊት ያለ ልብ ይስጠኝ ነው ስለዚህ እግዚአብሔር ከአባትም በላይ አባት ነው ማማከር ያስፈልጋል ችግራችን ለእግዚአብሔር መንገር ያስፈልጋል ችግራችን ለልደታ ማርያም መንገር ያስፈልጋል ሰዎች መጥቶ እንዲድኑበት በእውነት የኔ መሰለ ጸበል እንግዲህ እንደምታዩት 24 ሰዓት ይፈሳል በእውነት ዓለም የሚድንበት ነው ከተለያየ ነገር ሰው ከዚህ በፊት በእውነት እግዚአብሔር ብቻ ይጥራቸው እንጂ ከብዙ ነገር ከዚህ ቦታ ላይ ድኖበታል እኔ ከዚህ መካከል በጣም የሚደንቀኝ አንድ ነገር አለ አንድ አባት ነበርና አንደበቱ የማይናገር ልጅ ከተወለደ 8 አመት ነው አንደበቱ አይናገር ብድዳ ነው አጥንቶ ነው ማለት ነው እንደዚህ ብሎ የሚያንቀሳቅሱት ፈትፍቶ ነው የሚያብሉት ከሚገርማችሁ ነገር ማለት ነው እዚህ አምጥቶ ግን ጸበል ውስጥ ገብቶ ገና ጸበል እየተጠመቀ ያለ ነው አባዬ ብሎ የተናገረ
እግዚአብሔር ምስክሬ ነው ስለዚህ አምጥተን ፍለፊታቸው አባትየው ራሱ የሚናገርበት መንገድ እናመቻቻለን ስለዚህ ጸበሉ ምንድነው የትም ቦታ ጸበል ፈዋሽ ነው እምነት ካለን ማለት ነው ከኛ የምንጠብቀው እምነት ነው ሌላ ነገር አይደለም በአምላክ ቅዱስ ዳዊት ምን አለ እግዚአብሔርን ቅመሱትና እዩት ቸርነቱ ማለት ነው ርህራሄው ማለት ነው በጎነቱ ማለት ነው እጁ ሰፊ መሆኑ ማለት ነው 24 ሰዓት ይፈሳል ከየት እንደሚፈስ የሰው አእምሮ ይደርስበታል እንደ ወገኖቼ አይደርስበትም እንደምታዩ ይፈሳል ዝም ብሎ ይፈሳል የሥላሴ ሥራ ማለት ነው የቤታችን ቆጣሪ እኮ እያንዳንዳችን አናቅም እንዴ በየሰከንዱ ምን ያህል እንደሚቆጥር አናቅም እንዴ መንግስት ትምጣ ፈቃዲ በሰማይ እንደሆነች እንዲሁም በምድርም ትሁን የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደለው ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግስት ያንተ ናትና ኃይል ክብር ምስጋና ለዘላለሙ አሜን እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን በሐሳብሽ ድንግል ነሽ በሥጋሽም ድንግል ነሽ የአሸናፊው እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ የማኅፀንሽ ፍሬ የተባረከ ነው ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ ሁሉ እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ቅርታና ምሕረት ለምኝልን ኃጢአታችን ያስተሰርይ ዘንድ ለዘላለሙ አሜን ኩኑ ፍጡራነ ንጻነ ሰነዱላ መንግሥተ ሰማያት ዶ ማረነ ክርስቶስ እንበለ 12 ጊዜ እግዚኦ ማረነ ክርስቶስ 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 ከማሁ በእንተ እግዝእትነ ማርያም ማረነ ክርስቶስ በእንተ እግዝእትነ ማርያም ማረነ ክርስቶስ በእንተ እግዝእትነ ማርያም 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 ማረነ በእንተ እግዝእትነ ማርያም ማረነ ክርስቶስ በእንተ እግዝእትነ ማርያም ማረነ ክርስቶስ አናውቀው በስህተት አውቀን በድፍረት በመዓልትም በሌሊት የሰራነው ኃጢአት የማይሰራ ኃጢአት እግዚአብሔር ይፍታ እግዚአብሔር ይባርካችሁ ሰላም ያግባችሁ ያቃጥለኝ ያንድደኝ እድሏን አስረበት የኖርኩት እኔ አጋንንት ተዋርጀበት ወጣለው ጡናውጣ ወራደረ ካደት 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 አና በሰርኩ ሳምባዴ ተለበየ ቅዱስ ሚካኤል ያቃጥለኝ ያንድደኝ ከሳ ላይ ተዋርጄ እወጣለሁ ጡናውጣ ካለበት ቅዱስ ሚካኤል ያቃጥለኝ ያንድደኝ እድሏን አስሬ የኖርኩበት እኔ አጋንንት ተዋርጄበት እወጣለሁ ጡናውጣ ካለበት ምንድነው በሥላሴ ስም እድሏን ያልሰራት ያሰርካት አጋንንት በናዝሬቱ አዝዣለሁ 7 ጊዜ ጩኽና ውጣ ያንድደኝ እድሏን አስሬበት የኖርኩት እኔ አጋንንት ተዋርጄበት እወጣለሁ ጡናውጣ ካለበት
መልአኩ ሚካኤል ያቃድረበ ባላው ሰባት ጊዜ ጩና ብንብለው ውጣ ውጣ ስላስ ከቦመን ገባረ ዛሩላ ቅዱስ ሚካኤል ያቃድረኝ ያንድለኝ ከሳ ላይ ምን ብዬ እወጣለሁ ጩናውጣ ሆረበ ያሃድን አንተ ንገሩላ አሬድበት ንገሩላ ማን አለ ማን ቀረ አይ ቀረ ስላሴ አሁን